በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስቡሕ እግዚአብሔር በምክረ ቅዱሳን በቅዱሳኑ አንድነት በቅዱሳኑ ኅብረት ጥንት የሌለው ቀዳማዊ ህልፈት የሌለው ዳህራዊ ኖሮ ኖሮ ተገኘ ኖሮ ኖሮ ደግሞ ያልፋል የማይባል ለዘመኑ ጥንት መጀመሪያ ለዘመኑ ፍጻሜ የሌለው የአባቶቻችን አምላክ እግዚአብሔር በምህረት ጠብቆ በጸጋ ጎብኝቶ ለዚህ ታላቅ የበረከት የፈውስና የድህነት ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ እርገት ምክንያት የሆነች አፍጣኔተ ረድኤት ሳሊተ ምሕረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ካንደበታችን ፍቅሯ በልቦናችን ይደርብን። እጅግ የተወደዱ አባታችን መልአከ ብርሃን ቆሞስ አባ ተክለ ብርሃን የዚህ ታላቅና ታሪካዊ ካቴድራል ዋና አስተዳዳሪ፣ የመንጋው እረኛ፣ ክቡራን የዚህ ታላቅ ካቴድራል መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ በዝማሬ አገልግሎት ያገለገለን ወንድማችን ዘማሪ ሊቀ ዲያቆናት ነቢዩ ሳሙኤል በመሳሪያ ዕቃ እግዚአብሔርን እያገለገለ ጣቶቹን እንደ ቅዱስ ዳዊት በበገና ሲዘምር የቆየልን ወንድማችን ዘማሪ በኃይሉ በዚህ ምሽት ለነፍሳችሁ እረፍት ለሥጋችሁ በረከት ናፍቃችሁ ከማያልፈው ዘላለማዊ የእግዚአብሔር መቅደስና ዙፋን የተገኛችሁ ኦርቶዶክሳውያን ኦርቶዶክሳውያት ምእመናንና ምእመናት ወራዙትና ሕፃናት ሁላችሁ እንደምን አመሻችሁ? እንደምን አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ አንደበታችንን ለምስጋና ሰውነታችንን ለቅድስና የጠራ የመረጠ ያከበረ ደጉ ርሩሁ የዋሁ ንጹሑ ቅዱሱ አምላካችን እግዚአብሔር ስሙ ይክበር ይመስገን። እንደ እግዚአብሔር መልካም ፈቃድ ከኔ ጋር የምንቆይበት የመጽሐፍ ቅዱስ ክፍል ብዙዎቻችሁ የለመዳችሁት በብዙ መምህራን የሰማችሁት ነገር ግን በዚህ ርዕስ የተወሰነ ነገር ብናይ ለነፍሳችን ለሕይወታችን ለአኗኗር ዘይቤያችን ይጠቅመናል ብዬ ያሰብኩትን የመጽሐፍ ቅዱስ ሐሳብ መነሻ በማድረግ የዕለቱን ትምህርት እንማራለን። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ነው። ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ጸልዩ። እስኪ ሁላችሁ በሉ፣ ወደ ፈተና በሉ። እስኪ ድገሙት። እንዳትገቡ ትጉና ወደ ምን እንዳትገቡ? አቤት ምን እንዳትሉ? ከዛስ ትጉና ጸልዩ። ይህ ቃል ክብር ይግባውና የክብር ባለቤት ቅድመ ዓለም ከአብ ከመንፈስ ቅዱስ ጋር በአንድነት በሦስትነት ሲሰለስ ሲቀደስ ሲመሰገን የነበረ በኋላ ዘመን ዓለምን ለማዳን ከሰማይ የወረደ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ የተናገረው ሕያው ቃል ነው። ይሄ ቃል ዘመን አይሽረውም፣ ሥርዓተ ማኅበር አያሻሽለውም። በነገሥታቱ ሕግ በአላውያኑ አስተሳሰብ የሚለወጥ የሚፋቅ ነገሥታት በተለዋወጡ ቁጥር የሚለዋወጥ ሕግ አይደለም።
ዓለማትን አሸንፎ ለዘላለም የሚኖረው ዓለም ከመፈጠሩም አስቀድሞ የነበረው ሁሉ ቢያልፉ የማያልፍ ቃሉም ሕያው ሆኖ የሚኖር ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ የተናገረው ቃል ነው። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ፈተና እንዳለ ያውቃል። ስለሚያውቅ ነው ወደ ፈተና እንዳትገቡ ያላቸው። ሰው በሶስት ነገሮች ይፈተናል። በስንት አልኳችሁ? አንደኛው በስጋ ፈቃድ ነው። ሁለተኛው በሰይጣን ነው። ሶስተኛው ራሱ እግዚአብሔር የእምነታችን ጽናት፣ የክርስትናችን ጫፍ፣ የሃይማኖታችንን ልክ ለማወቅ እግዚአብሔር ይፈትነናል። ክርስቲያኖች እግዚአብሔር ይፈትነናል ስንል እንደ ዓለማውያን መምህራን የእውቀት ልካችንን ሊያጠና ሳይሆን መንፈሳዊ የጽድቃችንን ጫፍ ሊያረጋግጥ እንዴት በፈተና ውስጥ አልፈን የሚገኘውን ክብር ማየት እንዳለብን ሊነግረን እሱ በተፈተነው ልክ እኛም እንድንፈተን እሱ እውነተኛ መምህር ስለሆነ እኛም ደግሞ እውነተኛ ተማሪዎች ሆነን እሱን የፈተነው ሰይጣን እኛም ደግሞ ተፈትነን እንድናልፈው ስለሚፈልግ እግዚአብሔር ይፈትነናል እንጂ ከክፍል ክፍል እንዳናልፍ እንደሚጥሉን ወይም ምክንያት እያበዙ ያገኘነው ሲሲ ያደርግ ያገኘነው እንዲህ እያደረጉ እንደሚያስጨንቁን እንደ ምድራውያን ፈታኞች አይደለም እግዚአብሔር የሚፈትነው። ክርስቲያኖች ስልክ የሚያወሩ ሰውዬ ወይ ስልኩን ይዘውት ይሄዱ። ጆሮ ክፉ ነው ለምን ሰማህ እንዳትሉኝ። ስለዚህ በሶስት አይነት መንገድ ፈተና ይመጣል። አንደኛው በስጋ ፍላጎት በሉ እስኪ ማርያምን አይሰማም። በምን በስጋ ፍላጎት ፈተና ይመጣል። ሁለተኛው በሰይጣን ነው። ሶስተኛው ደግሞ ክርስቲያኖች ሶስተኛው ራሱ እግዚአብሔር ይፈትነናል። ሰዓታችሁን ለመቆጠብ ሐሳቡንም ለመጠቅለል በስጋ ፈቃድ የሚመጣውን ፈተና ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 16 ላይ ገልጦታል። ነገር ግን ወንድሞች ሆይ በመንፈስ ተመላለሱ፣ የስጋን ነገር ከቶ አታስባልና ስጋ በመንፈስ ላይ መንፈስም በስጋ ላይ ይነሳል። ስለዚህ የምትሹትን ልታደርጉ አትችሉም አለ። ስለዚህ ፈቲው ፍላጎት በውስጣችን ያለ ግለት ልብላ ልበላ፣ ልጠጣ ልጠጣ፣ ልታይ ልታይ፣ ልሾም ልሾም፣ ልክበር ልክበር የሚል ውስጣችን ያለ ፍላጎት ይንጠንና እንፈተናለን። የመጀመሪያው ፈተና በስጋ ፍላጎት የሚመጣ ፈተና ነው። ይሄ ያዝነው የለበስነው ስጋ ከነፍስ ጋር ይሟገታል። ስጋ ልብላ ትትል፣ ነፍስ ደግሞ ልጹም፣ ልጸልይ፣ ልስገድ፣ ከአምላኬ ልታረቅ ትላለች። ስጋ ደግሞ ልብላ፣ ልጠጣ፣ ልታይ፣ ልሾም፣ ልክበር፣ ስጋዊ ፍላጎቶች ይናፍቋታል። ስለዚህ የመጀመሪያው ፈተና ሰው የሚፈተነው በስጋ ፍላጎት ነው። ሁለተኛው በሰይጣን ይፈተናል። ሰው በምን አልኳችሁ? በሰይጣን ይፈተናል። በእምነት ከበረቱ በቅድስና ከጸኑ እግዚአብሔር ከፍ ካደረጋቸው ቅዱሳን መካከል በሰይጣን የተፈተነው ኢዮብ ነው። ስለ ኢዮብ ሰፊ ጊዜ ወስጄ አልተነትንላችሁም። ስለ ኢዮብ ሁላችሁም ታውቃላችሁ። መጽሐፍ ቅዱስ ኢዮብን ጻድቅና እግዚአብሔርን የሚወድ ብሎ ይገልጠዋል። ታዲያ ይሄ ኢዮብ በመታመኑና እግዚአብሔርን ወዳጅ በመሆኑ ምክንያት ተፈተነ። ሰይጣን ነው የፈተነው። በነገራችን ላይ መላእክት በእግዚአብሔር ፊት ይቆማሉ ብለን እንደምንናገር ሁሉ ሰይጣንን በእግዚአብሔር ፊት ይቆማል። ከቃሉ ጋር ናችሁ? አቋቋማቸው ግን ለየቅል ነው። ሰይጣን ለክስ ይቆማል፣ መላእክት ለምልጃ ይቆማሉ። ምዕራፉን ስታነቡት እግዚአብሔር አምላክ ሰይጣንን ይጠይቀዋል። ሰይጣን ከወዴት መጣህ ይለዋል። ምድርን ዞርኳት በውስጧም ተመላለስክ ብሎ ይመልስለታል። ሰይጣንም በእግዚአብሔር ፊት ቆመ ይላል። በማን ፊት? ድገሙልኝ። እንደ ቅዱስ ገብርኤል ለምልጃ አይደለም የሚቆመው፣ እንደ መላእክት ለምልጃ አይደለም የሚቆመው፣ ለክስ ይቆማል። ሰይጣን ማለት የቃሉ ትርጉም ራሱ ከሳሽ ማለት ነው። እስቲ ከሳሽ በሉ። አይምሮአችን ከሳሽ ሆኖ ከእግዚአብሔር ተጣልተን ሁል ጊዜ በከሰስን ቁጥር የምንጸድቅ የሚመስለን ብዙ ሰዎች አለን። እግዚአብሔር አይምሮአችንን ይፈውስልን። ምን ነው አሜን በሉ እንጂ።
ማን ይፈውስልን? ያልተፈወሰ ህሊና መቅደስ ያፈርሳል። ያልተፈወሰ ህሊና ሀገር ያተራምሳል። ያልተፈወሰ ህሊና ከቤተ ክህነቱም ከቤተ መንግስቱም እየቃረመ ነገር በከተማው እየረጨ ህዝቡ ርፍ ብሎ ፈይ ብሎ እንዳይኖር ያደርጋል። ያልተፈወሰ አእምሮ ክርስቲያኖች። ስለዚህ ኢዮብ ሊከሰው ሰይጣን በእግዚአብሔር ፊት ቆመ። ከወዴት መጣህ አለው። ሰይጣንም መለሰ፣ ምድርን ዞርኳት በውስጧን ተመላለስኩ አለ። እግዚአብሔር እንዲህ አለ፣ በውኑ ባሪያዬን ኢዮብን ተመለከትከውን? እንደሱ ቅን እኔን የሚፈራ በምድር ላይ የለም አለው። እንዴት ደስ ይላል ክርስቲያኖች! እንዴት ነው እግዚአብሔር በኢዮብ የታመነው? በእኛ ሲታመንብን ይሆን? ይታመንብን ይሆን በእኛ? እንደሱ ቅን እኔን የሚፈራ በምድር ላይ የለም አለ እኮ። ማን የመሰከረለት? ነቢይ አይደለም፣ ጻድቅ አይደለም፣ መልአክ አይደለም የመሰከረለት። የመሰከረለት ማን ነው? አቤት እግዚአብሔር ነው የመሰከረለት። ክርስቲያኖች ዛሬስ በመቅደሱ የምንቆም በአውደ ምሕረቱ የምንናገር ከመቅደሱ የማንለይ ነጠላ የለበስን ሁልጊዜ የምናስቀድስ ለክብሩ የቆምን ምን ያህል በኢዮብ መጠንኛ በእግዚአብሔር ፊት እንመሰገን ይሆን? ይመሰከርልን ይሆን? እሱን ነው ለይቶ ማወቅ የሚያስፈልገው ክርስቲያኖች። አሁን የክስ ቻርጁን ጀመረው ሰይጣን። ኢዮብ እኮ አለው አንተን የሚፈራው የሚያከብርህ የሚወድህኛል ብለህ የምትታመንበት ኢዮብ ሀብቱን ንብረቱን ጤናውን ብትነሳው ይክድሃል አለው። ስልጣን ሰጥቻለሁ ነፍሱን ግን አትንካለው። ከቃሉ ጋር ናችሁ? ኢዮብን ማን ፈተነው? ሰይጣን። እግዚአብሔር ግን በኢዮብ ይታመን ነበር። በእኛ ሲታመንብን ይሆን? እሱ ጋር ነው ጥያቄው። እየጾምን እየጸለይን እያስቀደስን ንስሐ እየገባን ስጋው ደግሞ እየተቀበልን የምንኖር ሰዎች ከሆነ አዎ ልክ በኢዮብ እንደታመነው እግዚአብሔር በእኛ ይታመናል። ግን እኛ በኢዮብ እንደታመነው በእኛ እንዳይታመን ንስሐ የመግባት ልምምዱ የሌለን፣ ንስሐን ግን የምናውቅ ወንጌል ለመስማት ፍላጎታችን በነገራችን ላይ ኢትዮጵያውያን ወንጌል መስማት ካቆምን 40 ዓመት አልፎናል። ስንት አልኳችሁ? አቤት የተለያዩ ርዕዮተ ዓለሞች ጭንቅላታችንን ጥፍንግ አድርገው ይዘውን ደሃውን ቄስ ማዳመጥ አቆመናል። እውነት ውሸት ለመነካካት አይደለም። አንድ ሐሳብ መናገር ፈልጌ ነው። ይሰማችኋል? ድሮ አንዱ ደሃ ትንሹ ቄስ ሲናገር ህዝቡ ያደምጥ ነበር። እውነት ውሸት? መስቀሉ ክብር አለው፣ ክህነቱ ክብር አለው። ዛሬ አንድ ካህን ከሚናገር ይልቅ የሰፈር ጥበቃና ደንብ አስከባሪ ቢናገረን እንፈራለን። እውነት ውሸት? አያችሁ፣ የሚፈርሰው አጥራችን የሚፈርሰው ቤታችን እንጂ የሚያሳስበን የሚፈርሰው ነፍሳችን አሳስቦን አያውቅም። ማን ይማረን? እግዚአብሔርን የሚሰማው ደግሞ በካህናት በኩል ነው። እግዚአብሔር የሚደመጠው አዳፋ ጨርቅ ለብሰዋል ብለን እኛ ድሮ የምንንቃቸው በነዛ ካህናት በኩል ነው። እግዚአብሔር የሚሰማው በአገልጋዮቹ በመምህራኑ በኩል ነው። ለዚህ ነው እኮ ኢሳይያስ ኤርምያስ ሕዝቅኤል እንዲህ ያሉ እኮ ከመዝ ይቤ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ የሚናገሩትን ንግግር ህዝበ እስራኤል እያደመጡ ከኃጢአት እየተመለሱ ንስሐ ይገቡ ነበር። እኛ ግን ለንስሐ ጊዜ የለንም። ስለዚህ አእምሯችንን ማን ይፈውሰው? ሰይጣን ለክስ ቆመ። ኢዮብን ከሰሰው። ሀብት ንብረቱን እያንዳንዱን ነገር አሳጣው። ግን ኢዮብ አላማረረም። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ማን ይመስገን? ክብር ለሱ ለአምላካችን። ሰው መንፈሳዊ ጸጋዎቹ ያደጉ በሄዱ ቁጥር በሚመጣው መከራ ሳይሆን በሚታየው ሰማያዊ ክብር ረፍት እያገኘ ይሄዳል። ሶስተኛው እግዚአብሔር የፈተነው ሰው አብርሃም ነው። ማን አልኳችሁ? ንገሩ። ወደ ምን እንዳትገቡ? አቤት ወደ ምን እንዳትገቡ? ትጉና አብርሃም ጻድቅ ሰው ነው። ገና በወርዝውና እድሜው በወጣትነት ዘመኑ እግዚአብሔር የማለለት ሰው ነው። ዘርን እንደ ሰማይ ኮከብ እንደ ባህር አሸዋ አበዛልሃለሁ አለው። ክርስቲያኖች አስተውሉ። ቢል ልጅ የለም። ቃል የገባለትና የማለለት ማን ነው? ንገሩ። ማን ነው?
እግዚአብሔር ማለለት፣ እግዚአብሔር ቃል ገባለት። ቃል የገባው እግዚአብሔር የረሳው መሰለው። የረሳው ስለመሰለው ሚስቱን ሰማት፣ እግዚአብሔርን ረሳና እኔ አርጅቻለሁ፣ ወንድ ልጅ ወልጄ ሴት ልጅ ወልጄ ላሳቅፍ ልሰጥ አልችልም፣ ከአገልጋዬ ከአጋር ላይ ድረስባትና ውለድ አለችው። የሰማችሁ ነው። ወለደ እስማኤልን ከአጋር። ልክ አብርሃም ሕግ ሲጥስ እግዚአብሔር መጣ። የዛሬ ዓመት እንደ ዛሬው ሚስት ሳራ ወንድ ልጅ ትወልዳለች አለው። የሰማችሁ ነው። አጋርን ከነ ልጇ ስንቃስ ይዞ ካባረራት በኋላ እግዚአብሔር ወደ አብርሃም ቤት መጣ። ክርስቲያኖች አትቸኩሉ፣ እግዚአብሔርን ደጅ ጥኑት። ለዚህ ነው ዳዊት እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ አለ። እግዚአብሔርን ደጅ ስትጠኑ ባመናችሁበት ቆማችሁ በመጠበቂያ ስፍራችሁ ላይ ቆማችሁ ጠብቁት እንጂ ተስፋ እየቆረጣችሁ ይሆናል አይሆን ይሆናል እያላችሁ እግዚአብሔርን ተስፋ አትጠብቁ። ይሆናል ብላችሁ ጠብቁት። እሱ የተናገረውን አያስቀርም፣ የለመኑትን አይነሳም። አይደለም ለምነነው ሳንለምነው የሚያስፈልገንን የሚያውቅ አምላክ ነው። ማን ይመስገን። በጣም ይገርመኛል። ሲወልድ አብርሃም ከሳራ ይስሐቅን ሲወልድ በልጁ ተፈተነ። አብርሃም በምን አልኳችሁ? የምትወደውን ልጅህን ሰዋልኝ አለው እግዚአብሔር። አይገርምም? አብርሃም እሺ አለ። ዛሬ እሺ ትሉ ይሆን? አይደለም ልጃችሁን ገንዘባችሁን ለመስጠት ምን ያህል ዋጋ እንደምትከፍሉ እኮ ይታወቃል። እሺ አለ። እስከ መሠዊያው ድረስ ወሰደው። እጆቹን ዘርግቶ ሊያርደው ሲል የምታርደው ልጅህን አብርሃምን ይስሐቅን ሳይሆን የምታርደው ሌላ ነው አለና እግዚአብሔር ድምፅ አሰምቶ በሐረግ የታሰረ ነጭ በግ ሰጠው። ክብር ለእሱ ይሁን ለአምላካችን። ይስሐቅ ተፈታ። በአብርሃም ሕሊና ይስሐቅ ተሰውቷል። ክርስቲያኖች፣ ስለዚህ አብርሃም ተፈተነ። ፈተናውን አልፏል አላለፈም? አልፏል። ስለዚህ ክርስቲያኖች እግዚአብሔር በሶስት መንገድ ፈተና ይመጣል። በስንት መንገድ? አንደኛ ንገሩ፣ በስጋ ምን ፍላጎት። ሁለተኛ አቤት። ሶስተኛ ራሱ እግዚአብሔር መንፈሳዊ አቅማችንን ለመመዘን ይፈትነናል። ወደ ፈተና እንዳትገቡ ነው የሚለው። ምን እንዳትሉ? እንዳትፈተኑ። ፈተና የእናንተ ሀብት እንዳይሆን አለ። ትጉና በሉ እስኪ አንዴ ድገሙት። ጸልዩ። ትጋት ይፈልጋል። መንፈሳዊ ነገር ትጋት። በነገራችን ላይ ወደ መንፈሳዊው የጾም የንጽህና የቅድስና እግዚአብሔርን ወደ መምሰል ከፍታ እየመጣን ስንሄድ ክርስቲያኖች ዝለት አለ፣ ድካም አለ። አይምሯችን የሚጸልየውን እስከ መርሳት ድረስ እንፈተናለን። የሚሰግደውን በአግባቡ ለመስገድ እስከሚያቅተው ድረስ እንፈተናለን። ግን ምን አለ ጌታ? ትጉና አለ። ምን በሉና? ትጋት ይፈልጋል ክርስትና። ክርስቲያኖች መትጋት፣ በቃ መትጋት። ትጉና አለ። ምን በሉ? አቤት ጸልዩ አለ። ጸሎት በነገራችን ላይ በሰውና በእግዚአብሔር መካከል ያለ መንፈሳዊ ግንኙነት ነው። ሰው ከእግዚአብሔር ጋር የሚያደርገው መንፈሳዊው ህብረት የሚረጋገጠው በጸሎት ነው። ይሄ ከሆነ ጸሎት ምን ይፈልጋል? ንጹህ ልብ ይፈልጋል። እስኪ ሁላችሁ ንጹህ ልብ በሉ። አቤት ዳዊት ምን አለ? በመዝሙር 50 ቁጥር 10 ላይ ልበ ንጹህ ፍጥር ሊተ እግዚኦ፣ አቤቱ ጌታዬ አምላኬ ሆይ ንጹህ ልብ ፍጠርልኝ። ምን አይነት ልብ? ንጹህ ልብ። ንጹህ ልብ ይፈልጋል። ሰሎሞንም በመጽሐፈ ምሳሌ ምዕራፍ 28 ቁጥር 26 ላይ እንዲህ አለ፣ ልጄ ሆይ ልብህን ስጠኝ አለ። ምንን ስጠኝ? እግዚአብሔር ልባችን ይፈልጋል። አይን ሳይኖር መኖር ይቻላል። እግር ሳይኖር መኖር ይቻላል። እጅ ሳይኖር መኖር ይችላል። ጉንድሾች አሉ። እግር የሌላቸው በዊልቸር የሚሄዱ አሉ። አይን የሌላቸው ማየት የተሳናቸው ሰዎች አሉ። ግን እግዚአብሔር አይንህን አይደለም፣ እጅህን አይደለም፣ እግርህን አይደለም፣ ምንህን ስጠኝ። ክርስቲያኖች ስትጸልዩ ልባችሁን ስጡት። እግዚአብሔር ከልባችን የምንጸልየውን ጸሎት ማን ይሰማል? አቤት ይሰማል። ስለዚህ ልብህን ስጠኝ አለ። እግዚአብሔር ልባችን ይፈልጋል። ጥሩ። እንደዚህ እግዚአብሔር ከልባችን እንንጸልይ የሚፈልግ ከሆነ ጸሎት በስንት ይከፈላል? በሶስት። በስንት አልኳችሁ? አቤት ሶስት ነገር አበዛውባችሁ። ቅድም ሶስት ነገር፣ አሁን ደግሞ ሶስት ነገር ልጨምርላችሁ።
በሶስት መንገዶች ነው መጸለይ ያለብን። አንደኛውና የመጀመሪያው የምስጋና ጸሎት። በሉ እስኪ ድገሙልኝ። ማመስገን፣ ስለሞላ ስለጎደለ፣ ስለተገኘ ስላጣ ምን ማለት አቤት! ይሄ ልምድ ይኑረን። እኛ አመስጋኞች ሳንሆን አማራሪዎች ነን። ያኔ ድሮ በ25 ብር ዘይት ሲገዛ ማመስገን አልቻልንም። በ2600 እየገዛን ማመስገን አልቻልንም። ማመስገን የበረከት ምንጭ ነው። ማመስገን ከኑሯችን ልክ ሳይሆን መመስገን የሚገባውን እግዚአብሔር ማመስገን ራሱ ምግብ ነው። መላእክት በምስጋና ነው ጠግበው ይኖሩት። እነ ሚካኤል፣ እነ ገብርኤል፣ እነ ሩፋኤል፣ 7ቱ ሊቃነ መላእክት፣ 99ኙ ነገደ መላእክት ከመንበሩ ስር እንዳሸን የሚፈሉ የብዙ የሆኑ ቁጥራቸው የማይታወቅ ቅዱሳን መላእክት ሲያመሰግኑት አይደክሙም፣ ይበላሉ። በምስጋና ምግባቸው ነው። ምስጋና ረፍታቸው ነው። ለዚህ ነው አኮቴቶሙ ረፍቶሙ አኮቴቶሙ፣ ረፍታቸው ምስጋና ረፍታቸው ነው። ልብሳቸው ምስጋና ነው። ሚካኤል ገብርኤል ልብስ የላቸውም። ይሄን ምስጋና ለብሰውት፣ ይሄን ምስጋና ተመግበውት፣ ይሄ ምስጋና በክብር በዘላለማዊ ኃይል ያኖራቸዋል። ይሄን ምስጋና የመላእክት ሕይወት ነው። ምስጋና የማን ሕይወት አልኳችሁ? ስለዚህ ስናመሰግን ሰው እንኳ ብንሆን ወደ መልአካዊ ጠባይ እንመጣለን። በነገራችን ላይ መልአካዊ ጠባይ ማለት መርቀቅ አለመታየት ብቻ አይደለም። መልአካዊ ጠባይ ማለት እግዚአብሔርን መሆን መምሰል ነው። በነገራችን ላይ ከመላእክተኛ እንበልጣለን። ቅር እንዳይላችሁ ከመላእክተኛ በስማ ከሚካኤል ጋር እንዳታጣላኝ እያላችሁ ነው የምትሰሙት። ከመላእክት በሉ እስኪ እኛ እንበልጣለን። ልብ አድርጉ። መላእክትን እግዚአብሔር እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ ነው የፈጠራቸው። እኛን ደግሞ ግብር ከተፈጠረ ነገር ቢፈጥረንም በጣም የሚገርመው ከመላእክት ልቀን እግዚአብሔርን መስለን የተፈጠርን እኛ ብቻ ነን በምድር ላይ። እግዚአብሔር ከፈጠራቸው ፍጥረታት ሁሉ እግዚአብሔርን የሚመስል ማን ብቻ ነው? ምን ነው ቀራላችሁ? ለዚህ እኮ ነው ማቴዎስ ወንጌል ምዕራፍ 21 ቁጥር 26ን ስትመለከቱ ንግበር ሰባ በአርአያነ ወበአምሳሊነ፣ ሰውን በመልካችን ነው የሚለው። በምላችን እግዚአብሔርን ከመምሰል የበለጠ ደስታ አለ? ምን ያህል ክብር እንደተሰጠ ነው። ለዚህ ነው ቅዱስ ጴጥሮስም የመለኮታዊ ባህሪ ተካፋዮች ናችሁ ይለናል። ምን ያህል ከፍታ ላይ እንዳለን አላወቅንም። ስላላወቅን ነው ዳዊት ደግሞ ሲወቅሰን ምን አለ መሰላችሁ? ሰብእሰ እንዘ ክቡር ውእቱ፣ ሰው ክቡር ፍጥረት ሲሆን አእምሮ እንደጎደላቸው እንደ እንስሳት ሆነ ይላል። ምን አይነት ፍጡር ክቡር ፍጥረት ሲሆን ሰው ነው የሚለው። የክብር ልካችንን አላወቅንም። በነገራችን ላይ ለመላእክት ያልተሰጠ ጸጋ ለካህናት፣ ለአገልጋዮች፣ ለመምህራን ተሰጥቷቸዋል። ክብር ምስጋና ለእግዚአብሔር ይሁን። ይህን ጸጋ ምድራዊ ዳኞች የሰጡት ጸጋ አይደለም። ይሄ የአገልግሎት ከፍታ ሰዎች የሰጡት አይደለም። የመንፈስ ቅዱስ ጸጋና ስጦታ ነው። ይሄ የመንፈስ ቅዱስ ጸጋና ስጦታ ደግሞ አይቋረጥም። ስለዚህ የመጀመሪያው ከጸሎት ክፍላችን ውስጥ ምስጋና ነው። እስኪ ምስጋና በሉ፣ ድገሙት። ማመስገን በሙላትም በጉድለትም በማግኘትም በማጣት በከፍታም በዝቅታም ምን ማድረግ? ማመስገን። የመላእክት ምስጋና እሱ ነው። በትንቢተ ኢሳይያስ ምዕራፍ 6 ላይ ቁጥር 1 ስትመለከቱ ቅዱስ 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 እግዚአብሔር ምድር ሁሉ ከክብሩ ተሞልታለች፣ የማይቋረጥ ምስጋና። ራሱን ጸሎታችንን እንየው። እዚህ የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ የምናገኘው ጸሎታችን አባታችን ሆይ በሰማያት የምትኖር ንገሩ፣ ስምህ ብሩክ፣ ስምህ ቅዱስ፣ ስምህ ምስጉን ይሁን። ምስጋና የመጀመሪያው ክፍል ምስጋና ነው። ሁለተኛው ልመና ነው። በሉ እስኪ አልሰማሁም። አቤት ልመና ነው። ትጸልዩታላችሁ እኮ ፈቃድህ በሰማይ እንደሆነች ከዛስ የዕለት ምን ዳቦ። ያው በእኛ ሐሳብ ስለተጻፈ ነው እንጀራ።
ሲሳየነ ዘለለ ዕለትነ የዕለት ምግባችንን ስጠን። ምግብ ነው የሚባል ምን አልኳችሁ? ምግብ ነው። ቂጣም በላ ቆሎም በላ ቀን ሙሉ ለዳቦም በላ ምንድነው እሱ? ምግብ ነው። የዕለት ምግባችንን ስጠን ልመና ነው። ሁለተኛው ጸሎት ክፍል ልመና ነው። አድርግልኝ። ለዚህ ነው ራሱ የሚያስፈልገንን አውቆ የሚሰጥ አምላክ ቢሆንም የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ንገሩኝ፣ አንኳኩ፣ ፈልጉ፣ ማንኳኳት፣ መለመን፣ የምንሻውን እስከምናገኝ ድረስ መለመን። ለዚህ ነው ቅዱስ ዮሐንስ በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችኋል። ምን ብላችሁ? አልሰማሁም። አምናችሁ በጸሎት ምን የምትሉትን የምትለምኑትን ሁሉ ትቀበላላችኋል። ለመቀበል መለመን ያስፈልጋል። ሁለተኛው ክፍል ልመና ነው። ሶስተኛው ክፍል ምልጃ ነው። እስኪ ምልጃ በሉ፣ ድገሙ። በዓለም ላይ የምልጃ ጸሎት በከፍተኛ ደረጃ ያለባት ቤተክርስቲያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። ምልጃ ማለት ስለሌላው መጸለይ ነው። በጣም ይገርመኛል። ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምጸልየው ክርስቲያኖች በደንብ አድርጋችሁ ስሙኝ፣ ለኢትዮጵያ ብቻ አይደለም፣ ትማልዳለች ለዓለም። ሁልጊዜ ስግዱ ተብሎ ከሰገዳችሁ በኋላ ብዙ የምልጃ ጸሎቶች አሏት ቤተክርስቲያን። ከዛ ውስጥ አንዱ ልጥቀስላችሁ። ስለ ዓለም ሁሉ ማሰብን ያስቀድም ዘንድ የሚያስፈልገውን ያማረውን የሚሻለውን ይሰጥ ዘንድ ስለ ዓለም ሁሉ እንማልዳለን። ስለምን ሁሉ? አቤት እቺ ቤተክርስቲያን እንዲህ ናት። አይደለም ለኢትዮጵያ፣ አይደለም ለኢትዮጵያውያን፣ ስለ ዓለም ሁሉ የሚያስፈልገውን የሚሻውን የሚፈልገውን ሁሉ እንዲሰጥ ያለ ድካም በምልጃ ትጸልያለች። በመስዋዕት ትማልዳለች፣ በሰዓታት ትማልዳለች፣ በማህሌት ትማልዳለች። ወደ ማን? ወደ ማን? ለሀገሪቱ ለኢትዮጵያ ብላ ትማልዳለች። የምልጃ ጸሎት። የምን ጸሎት? ስለ ባልንጀራ መጸለይ። እሱን መልመድ መቻል አለብን ክርስቲያኖች። ብዙ ሰዎች አንዳንድ ጊዜ የተለያዩ አውደ ምሕረቶች ላይ ይሰማለሁ። እናቴ እንዲገጥሟት ለእናቴ ጸልይ፣ ጓደኛዬ እንዲገጥሟት እንደዚህ ጸልይ። ይሄ ነው ትክክል መማለድ ማለት ይሄ ነው፣ ሌላ አይደለም። ችግሩ የመረዳትና የመገንዘብ ችግር ነው እንጂ ጻድቃን ቅዱሳን ሰማዕታት አያማልዱም እያሉ ለሌላ ሰው እየጸለዩ ማደርና መዋል እሱ ራሱ ምልጃ ነው። በነገራችን ላይ ጻድቃን ሞቱ አይባልም። ምን አይባልም አልኳችሁ? ትዝ ይላችኋል? ክብር ይግባውና የክብር ባለቤት ኢየሱስ ክርስቶስ ሲያስተምር ምን እንዳለ ታውቃላችሁ? እኔ የሙታን አምላክ አይደለሁም አለ። የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። በክርስቶስ ዘመን አብርሃም ይስሐቅ ያዕቆብ የሉም። ግን ክርስቶስ አብርሃም ይስሐቅ ያዕቆብን ሙታን አላላቸውም፣ ሕያዋን ነው ያላቸው። ለምንድን ነው ሕያዋን የሆኑት? በስጋ ወደ መቃብር ስላልወረዱ አይደለም። በኑሯቸው፣ በጽድቃቸው፣ በመንፈሳዊ ጸጋቸው ቅዱሳን ሕያዋን ናቸው። ይሄን ጸጋ ለቅዱሳን የሰጠ ማን ይመስገን? አስተውሉ ክርስቲያኖች። ስለዚህ ሶስተኛው የምልጃ ጸሎት ነው። ይሄ ከሆነ ጸሎታችን እንዴት መሆን አለበት የሚለውን በአምስት ሐሳቦች እነግራችሁና ትምህርቴን እጨርሳለሁ። አንደኛው ሰው ሲጸልይ በእምነት መጸለይ አለበት። በምን አልኳችሁ? ማርያምን አይሰማም። በምን? በእምነት መጸለይ አለበት። በነገራችን ላይ እምነት ማለት እኔ ባላየው እሱ ያየኛል፣ እኔ ካለሁበት እሱ አለ፣ የማቀርበውን ልመና፣ ጸሎት፣ ምልጃ ሰምቶ ምላሽ የሚሰጠኝ አምላክ አለ ብሎ በልብ የሚታመን ረቂቅ ምስጢር እምነት ይባላል። እምነት በአማኙ በፍጥረትና በታማኙ በእግዚአብሔር መካከል ያለ መንፈሳዊ ረቂቅ ምስጢር ነው። ፕሩፍ የምናረገው ነገር የለውም። ረቂቅ ነው፣ ኃይል ነው። ሰው በእምነት ይጠራል፣ ተጠሪው እግዚአብሔር ደግሞ ይመጣል። ሰው በእምነት ይጮሃል።